የምታደርገውን ዱዓ አላህ እንዲቀበልህ ከሚያደርጉ ምክንያቶች ውስጥ ሁለቱንና ወሳኞቹን ልንገርህ። እነዚህም ሁለት ምክንያቶች ለብዙ ወንድሞች እህቶች ስለሚጠቅሙ እንዲጠቀሙ አድርጉ። እነዚህም ሁለት ምክንያቶች ቀልብህ ላይ አሉ ማለት የምታደርገው ዱዓ አላህ ዘንድ ተቀባይነትን ሊያገኝ እንደቀረበ ወቅ። የመጀመሪያው በሰዎች እጅ ባለ ነገር ሁሉ ተስፋ መቁረጥ ነው። በሰው እንዳትተማመን፣ በሰው እንዳትመካ፣ በብልሃትህም ሆነ በጥንካሬ በጉልበትህ በገንዘብህ እንዳትመካ። እነዚህን ሁሉ ነገር ከቀልብህ ላይ አንሳቸውና በአላህ ላይ ብቻ ተመካ። ተስፋህን በአላህ ላይ ብቻ አድርግ። ቀልብህንም በዚህ ነገር አሳምናት። ሁለተኛው በአላህ ላይ ያለህ እርግጠኛነት ምን ያክል ነው? ቀልብህን ጠይቃት። አንተ የምትፈልገውን ነገር ሁሉ ከአላህ ውጪ ማንም ሊያደርግልህ እንደማይችል እርግጠኛውን። አንተ የምትፈልገውን ነገር የሚያደርግልህ አንዱና ብቸኛው ጌታ አላህ ሱብሓነሁ ወተዓላ እንደሆነ ቀልብህን አሳምናት፣ ለቀልብህ ንገራት። ሁሌም ቢሆን ቀልብህ እነዚህንም ሁለት ምክንያቶች ይዛ የዱዓ መንገዷን የምትቀጥልም ከሆነና አንተ ፈልገህ አላህ ሊሰጥህ የሚችለውን ነገር በኪስህ እንዳለና ለአንተ ቅርብ እንደሆነ ቀልብህን የምታሳምናት ከሆነ የምታደርገው ዱዓ አላህ ዘንድ ተቀባይነት እንደሚያገኝ እወቅ።